ሰላም አለይኩም ወራህመቱላሂ ወበረካቱሁ። እንዴት ናችሁ? ደህና ናችሁልኝ ወይ? ያለሁላችሁ አልሐምዱሊላህ። ጠፋሁ አይደል? ሰሞኑን ጠፍቻለሁ በጣም ያው እንግዲህ አንዳንድ ጊዜ አይመችም ታውቃላችሁ። ሌላ ቋሚ ስራ ያለው ሰው ዩቱብ ለራሱ በጣም እንትን የሚል ፎከስ ማድረግ የሚያስፈልገው ስራ ነው ማለት ነው። እና ዛሬ ደግሞ ብቅ ብያለሁ። ያው አንዳንድ ቀን ግዴታ ነው። በዛ ላይ ደግሞ ትናፍቁኝ አላችሁ፣ እሱን እንዳትረሱ። ሊያወጣኝ ነው መሰል አሁን እራሱ ሊያወጣኝ ነው። ብዙም አይደለም፣ ዋይፋይ የለኝም። ያሻፍገኛል ደግሞ ረቦይ ነው ይመስላል። ዛሬ የመጣሁት እውነት ለመናገር ለከባድ መልእክት ማስተላልፈው ነበረ። ኮንትራት ቤት ለሚሰሩ ልጆች ማለት ነው። እሱ ምንድነው አብዛኞቻችን ከኢትዮጵያ አዲስ የምንመጣ ነን። ኢቭን አዲስ እንኳን ባንሆን ከሀገር ስንቀይር የዚህኛው ሀገር ሕግ ከዛኛው ጋር እንትን የሚለን የምንታታብን ልጆች አለን። አሁን ኢማራት ውስጥ ያለን አብዛኞች የእንትን ደሞዛቸውን ሲያዘገዩባቸው በቃ በየጊዜው እየጠበቁ አልሰጣቸው ሲሉ የት ነው የሚደውሉ? ፖሊስ ጣቢያ ይደውላሉ። ፖሊስ መደወል ፖሊስ እኮ ህግ አስከባሪ እንጂ ደሞዝ አሰጭ አይደለም። ደሞዝ የሚያሰጣቸው ሊቨር ኦፊስ ብቻ ነው። የደሞዝ ጉዳይ እሱና ቢሮ ነው። ቢሮዎች እንኳን ያን ያህል አይደሉም። ያን ያህል እስከ 6 ወር ነው እነሱ የሚከታተሏችሁ። ምክንያቱም 6 ወር ሳይሆናችሁ ችግር ተፈጠረ እነሱ ታረቦች የበሉትን ገንዘብ መልሱ ስለሚባሉ ማለት ነው። እሱንም ለዛ ነው እንጂ ለሰዎች ለዜጎቻቸው አስበው አይደለም። ሁለተኛ ፖሊስ ጣቢያ አትደውሉ። ደሞዝ ስትከለከሉ ፖሊስ ጣቢያ አይደለም የምትደውሉ። ደሞዝ ስትከለከሉ የምትደውሉት 8004 ነው የሊቨር ኦፊስ ቁጥር ማለት ነው። እዛ ነው የምትደውሉት። እዚህ ላይ ደውላችሁ መፍትሄ ታገኛላችሁ። አወጣኝ፣ መናገር አልቻልኩም። በቃ ሊያወጣኝ ነው። አዲስ ነበረ እንትኑ ያኛው ዩቲዩብ አይደለም። እዛኛው ላይ ቪዲዮ ሰራላችኋለሁ ስለዚህ